ስልጣናት ስለ ህዝብ አስበው አይደለም መንግስትንም ወይም አብይን የሚለዩት መውጫ ቀዳዳ እየፈለጉ ነው እንደነገዱ አንዳርጋቸው እንደነታየ ደንዳ አይነቱ ደግሞ ከነዛ ውስጥ አንድ ላይ ማስገባት የለብንም ዋጋ እየከፈሉ ነው በዚህ ሙስና ዋና ምንድነው መተንፈሻ በሆነበት የብልጽግና መንደር ውስጥ ይቅርበን ብለው እስር ቤትንም ሆነ ስደትን የመረጡት እንደነዚህ አይነት ባለስልጣናት ደግሞ ከነ አስቴር ማሞ ከነ ወይዘሮ ብርቱካን አያኖ ጋር አብረው እንደው ሊወቀሱ የሚገባቸው አይደሉም ለማለት ነው ምናልባት ትንግርቱ ሐሳቤን አግኝተው ከሆነ ተነታየ ያው እስር ቤት ነው ያሉት በጣም ጥቂቶቹ ወጥተው ትግል ያደርጋሉ አሁን እኔ የማይገባኝ ነገር ምንድነው ከዚህ አገዛዝ ከተለየ በኋላ ማትታገልበት ምክንያት ምንድነው ያገዛዝ በሀገርና በህዝብ ላይ ያመጣ ያለው ጉዳት አምኖ ገብቶ ከመጣ ለምንድነው ትግል ማታደርግ ለምንድነው የምትደበቀው ወታደሮችንም ከወታደራዊ መኮንኖችንም ጭምር ነው ይሄን ጥያቄ የምጠይቀው ለይቃኖችንም ጭምር ምሁራንን ከሀገር የሚሰደዱ ሰዎች ለምንድነው ኢኮኖሚክ ማይግራንቶች የሚሆኑት ኢትዮጵያ ውስጥ ትላንትና የነበሩበት ኑሮ ነው መሳይል በዚህ በሜሪላንድ አሁን በጣም በርካታ ለይቃን ናቸው አዲስ አበባ ዩኒቨርሲቲ አሁን ሰው ስለመኖሩ አላውቅም ከስኩል ኦፍ ሎው ብቻ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎው ብቻ 12 ዶክተሮችን ነው እዚህ ያገኘው 12 ካንድ ስኩል ነው ማለት ምንድነው እየተካሄደ ያለው ሀገሪቱ ውስጥ ማን ቀረ ነው የምትለው መሳይ ብሬን ድሬኑን ነው ምነግርህ በልሂቃን ደረጃ እና ከወጣህ በኋላ ደግሞ የወጣህበት ምክንያት ግልጽ ነው ሀገሪቱ ውስጥ ያለው ሁኔታ ግልጽ ነው ሰው ሀገራችንን ለጥፋት አስረክበን በሄድንባቸው ቦታዎች ላይ ደልቶን እንድንቀመጥ አይደለም የሚጠበቀው ከዚህ በፊት ለዋለው ነው ራስ ሙሉ ጌታ በርካታ ኢትዮጵያን ጣሊያን ዳግም የወረራት ጊዜ መሳይ በፈረንሳይ የህግ ትምህርታቸውን አቋርጠው የ16 እና የ17 የ18 ዓመት ወጣቶች ሀገራቸው ዘምተው አሸንጌ ላይ ትግራይ በተለያየ ቦታ ላይ ነው የሞቱት በውጭ ሀገር የነበሩ የኢትዮጵያ ተማሪዎች ኢትዮጵያ ተወረረች ብለው ገብተው ከወገናችን ጋር ነው የወገናችን ዕጣ ፈንታ ነው የምንጋራው ብለው ዛሬ ይሄ አገዛዝ በሀገርና በህዝብ ላይ ያደረሰ ያለው ግፍ በቃ ሊባል ይገባዋል የሚሉ ሰዎች ሲወጡ ካገዛዙ እንደ አይጥ ጉርጓድ ውስጥ የሚቀበሩበት ወይ የሚደበቁበት ምክንያት አይታየኝም አይነው ሀገሪቱ ውስጥ ያለውን ንብረታችንን ይወስዳል ምናምን ሀገሪቱ ውስጥ ንብረታችንን አይደለም ሀገር ነጥቆሃል እኮ አገዛዙ የኢትዮጵያ ህዝብ በመሰረቱ ለሚያፈራውም ንብረት ለህይወቱም ዋስትና የሌለው በመድር ላይ እጅግ የተጎሳቆለው ህዝብ ነው እኔ በማስረጃ ነው መከራከረው ይሄ ምንም አይነት ህጋዊ ፕሮቴክሽን የሌለው ህዝብ ነው ኢትዮጵያ ህዝብ በራሱ ሀገር መንግስት ጦርነት የታወጀበት ህዝብ እና ይሄንን እያዩ ከወጡ በኋላ ኢንዲፈረንት መሆን ይቻላል ወይ አይቶ እንዳላየ መሆን የሚቻልበት ሁኔታ ነው ወይ ሀገሪቱ ውስጥ ያለው እስኪ እነሱ የገዙት ድሮን መሳይ አንድ ቀን ሌላ ቦታ ላይ ለሌላ ተልኮ ድሮን ተጠቀምን ሲሉ ሰምተህ ታውቃለህ ኢትዮጵያውያንን ከየመን ከሁቲ ታጣቂዎች ወይንም ከሌሎች ታጣቂዎች ለማስለቀቅ ድሮን ተጠቀምን ሲል ሰምተው ታውቃለህ አገዛዙ አንድ ቀን የኢትዮጵያን ህዝብ ክብር ለማስጠበቅ ወታደራዊ እርምጃ ወሰድን የሚሉበት ጊዜ አለ አልነበርም ያለፉትን 7 አመታት የሚያመርቱትን መሳሪያ የሚገዙትን መሳሪያ ሁሉን የሀገሪቷን ሀብት ሸጠው ጦርነት ነበር ህዝብ ላይ ሲያውጁ ነበር እነዚህ ሰዎች ባሉበት ሁኔታ ውስጥ ከነዚህ ሰዎች ተለይተን ገብቶን የወጣ ነው ካሉ አምነን ከህዝብ ጋር ለመቆምና ከህዝብ ጋር ለመታገል ነው የወጣ ነው ካሉ ከህዝብ ጋር መተው መታገል ነው ያለባቸው በአደባባይ ወጥተው ለምን ካገዛዙ ኢፌክት እንዳደረጉ መናገር ነው ያለባቸው ብዬ ነው ማምነው መሳይ ግን ደግሞ ኦፖርቹኒስት ናቸው አብዛኞቹ ኦፖርቹኒስት መሆናቸውን የምታውቀው በማድፈጣቸው አገዛዙ ውስጥ ያሉትም ባለስልጣናት አብዛኞቹ ፋኖ ወደፊት የገፋ ሲመስላቸው ለኛ ይጽፋሉ እንውጣ ይያሉ እኛ እኮ ከትግሉ ጋር ነው ያለነው ከህዝብ ጋር ነው ያለነው ይሄ አገዛዝ እኮ መወገድ ያለበት ነው መተባበር በመንፈልገው መንገድ መተባበር እንፈልጋለን ይላሉ
አገዛዙ ደግሞ አይ አሁን እንኳን በተወሰነ መንገድ እንግዲህ ወታደር በተመረቀ ቁጥር ሻንጣቸውን የሚያነሱና የሚያስቀምጡ አሉ። የደሃ ልጅ እየገባ ባለቀ ቁጥር የነሱ መቀጠልና ለመቀጠል ማለት ነውና መሳይ በነዛ አይነት እንትን የሚያደርጉ ናቸው አብዛኞቹ እንደዚህ አይነት ትዊስት ውስጥ የገቡ ናቸው። በተጨባጭ ከህዝብና ከሀገር እውነት ጋር እንቆማለን ብለው በድፍረት አገዛዙን ለመታገል የቆረጡ ወጥተውም ይታገላሉ። እዛም ሆነው በድፍረት ላመኑበት ዓላማ ይታሰራሉ፣ በትግል ሜዳ ይገባሉ፣ ይዋደቃሉ። ይሄንን አይነት ትግል እያደረጉ እንዳሉ ትመለከታለህ ማለት ነውና እነዚህ ሰዎች ወጡም ገቡም ጉዳያችን አይደለም። ይሄ አገዛዝን በተመለከተ የሚደረግ ትግል ግን ለአፍታም ቢሆን ሰዎች ስለመጡ በብዛታና ምንም አይደለም ወጡ ገቡ በሚለው አይደለም። ዋናው ነገር ህዝብ እያደረገ ያለው ትግል ዞሮ ዞሮ ያሸንፋል። አገዛዝን እንደዚህ አይነት ግፈኛ አገዛዝን ከህዝብ ጫንቃ ላይ ለማውረድ የሚደረገው ትግል በሀገሪቱ ውስጥ ተጨባጭ ለውጥ፣ ሰላምና ዴሞክራሲያዊ ሽግግር በሀገሪቱ ላይ እንዲመጣ የሚያስችል ትግል ማድረግ ተገቢ ነው። ለዚህ ደግሞ ቢያንስ የገባቸው ሰዎች ከተሰለፉ በቂ ነው ውጤት ማምጣት ይቻላል ብዬ አምናለሁ። መሳይ ትንግርቱ ያው ቀደም ሲል እንዳልነው በተለይ አማራ ተወላጅ ሆኖ ምክንያቱም በአሁን ሰዓት በአብይ አህመድ ኢላማ ተደርገው ታርጌት ተደርገው እየተጠቁ ያሉት የአማራ ብሔር ተወላጆች ናቸው። አምናቸውም የራሱ ሆነው አጎንብሰው ማሸርግደውለትም አሁንም ድረስ የማያምናቸው የአማራ ክልል ባለስልጣናት ከሁለቱም ያልሆኑ ከህዝብም ሳይሆኑ ከአብይ አህመድም ሳይሆኑ መጨረሻቸው አጓጉል የሆኑ የአማራ ክልል ምስለኔ ባለስልጣናትም ሆነ ሌሎችም ከዚህ እንኳን መማር አልቻሉም። እዚህ ውጭ ወጥተውም በዛው ደብዛቸው የሚጠፋ ድምጻቸው የሚጠፋ ብዙ አይተናል። አንድ ቀን በስም ዝርዝር እየጠቀስን ሁሉንም እናጋልጥ እንደሚሆን ተስፋ አደርጋለሁ። እስቲ ወደ ዛሬው የአብይ አህመድ መድረክ እንምጣ። እንደው በጥቅሉ እንዴት አየኸው? አብይ አህመድ ሲወራጭ ነበረ፣ አብይ አህመድ ሲደነፋ ነበረ፣ አብይ አህመድ ሲቀጥፍ ሲዋሽ ነው የዋለው። አንድም እውነት አልተናገረም። መሬት ላይ የሌለ አየር ላይ ተንሳፈፈ ዲስኩሮችን ሲያሰማ ነው ያለው። ምናልባት አንተ ጠቅለል አድርገህ በየአንዳንድ ጎላጎላ ባሉት ላይ በዝርዝር እንወያያለን። ግን አጠቃላይ ፓርላማው መድረክ እንዴት ነው ያየኸው? የኢትዮጵያ ፓርላማ አልነበረም የሚመስለው። ታርጌት በኤርትራ ጉዳይ ጀምሮ በኤርትራ ነው የጨረሰው አጠቃላይ ንግግሩን ማለት ነው። የሁሉ ነገር የእያንዳንዱ የኢትዮጵያ ውስጥ ያለ ምስቅልቅል ውጤት እና መነሻ እና መዳረሻውም ጭምር ኤርትራ እንደሆነ ነው ሲያነሳ የነበረው። ለኔ ከመሬት ላይ ካለው ተጨባጭ ሁኔታ የተፋታ ነው እና በሀገሪቱ ውስጥ ላለው የኢኮኖሚ ስብራት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ረሃብ ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ጦርነት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው የኢኮኖሚ ስብራት፣ የገንዘብ መላሸቅ፣ በየዘርፉ ለምታያቸው በሀገሪቱ ውስጥ ያጋጠሙ ዘርፈ ብዙ ክራይሲሶች መሳይ የኢትዮጵያ ውስጥ ያለው አንድ ወይንም ሁለት ስብራት አይደለም ያለው ዘርፈ ብዙ ክራይሲስ ነው ያለው እና በርካታ ቀውስ ያለበት ሀገር ላይ አሁንም አገዛዙ ሀገሪቱ ውስጥ የተሻለ የፖለቲካ መፍትሄ የሚመጣበትን እድል ሙሉ ለሙሉ እንደዘጋ ማሳያ ነበር የዛሬው ውሎ። አብዛኞቹ ነገሮች ክህደት የነበሩበት በተጨባጭ ህዝብ የሚኖረውና የሚያውቀው ነገር የተካደበት ነበር የነበረው። በየዘርፉ እንዳልከው ልናየው እንችላለን። አብዛኛው አልቲሜትሊ የነበረው ነገር የትርክት ለውጥ ተመልክቼበታለሁ፣ የመረጃ መፋለስ ተመልክቼበታለሁ። ተጨባጭ ፖለቲካዊ መፍትሄ እንደሌለ ትላንትንም ዛሬንም ነገንም የሚረዱበት አግባብ በሀገሪቱ ውስጥ የተሻለ ሰላምና ሀገራዊ መረጋጋት እንዲመጣ ፍላጎት እንደሌላቸው ተረድቼበታለሁ። በሁሉም ዘርፎች ማለት ነው የሚነሱት ነገሮች በተጨባጭ አገዛዙ ከፕሮፓጋንዳ የዘለለ ተጨባጭ መፍትሄ ለማምጣት ቁርጠኛ እንዳልሆነ ዛሬም ማሳያ ነው። ሀገሪቱ ውስጥ የቀጠሉት ጦርነቶች በምንም አይነት መንገድ ሰላማዊ መፍትሄና ልባት እንደማይኖራቸው የታየበት እና ይናገር የነበረበት አግባብ ይናገር የነበረበት ህብረት በተጨባጭ ለሚነሱ ተጨባጭ ችግሮች ምላሽ ለመስጠት ሳይሆን ነው ዝም ብሎ ጀብደኝነትን በተለይ ደግሞ ይሄ አገዛዝ በብዛት በፕሮፓጋንዳ የተሳከረ የተፋለሰ አገዛዝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ዋነኛ ግብአቱ አድርጎ በሱ መተዳደር ይፈልጋል። የምናውቀውን እውነት
የምታውቁትን እውነት ህዝብ የሚያውቀውን እውነት ህዝብ ራሱ እንዳውት እንዲያደርግ ያስገድደዋል። ለምሳሌ ልማትን የሚገልጽበት ለምሳሌ ኢኮኖሚውን ያነሳበትን መንገድ ብትመለከተው እኔ እስከዛሬ ድረስ ማውቀው በዓለም ላይ አሉ የሚባሉ ተጨባጭ ኢኮኖሚ መመዘኛዎች 4 ወይንም 5 ናቸው። አንደኛው ጂዲፒ ነው፣ ግሮስ ዶሜስቲክ ፕሮዳክት በአገሪቱ ውስጥ የሚመረት ጥቅል ምርትና አገልግሎት ነው። ምርትና ምርታማነት ማደግ እና በአገሪቱ ውስጥ ያለ የአገልግሎት እድገት ተለክቶ የሚቀመጥበት ማሳያ ነው። አሃዛዊ ማሳያ ወይንም ማንጸሪያ ነው። አፍንጫችሁ አሽትቶ ነው የኢኮኖሚ ለውጥ በአገሪቱ ውስጥ እንዳለ ልትገነዘቡ የሚገባው ነው የሚለው እሱ። የትኛውም ስኩል ኦፍ ኢኮኖሚክስ በአፍንጫ በማሽተት የሀገርን እድገት መለካት እንደሚቻል አልሰማንም፣ አልተማርንም፣ አናውቅም። ምን ያህል ከእውነት እንደተፋታና ለሚነሱ ተጨባጭ አሃዛዊ ጥያቄዎች የሚሰጣቸውን ዳይቨርትድ የሆኑ ምላሾች ነው ምነግር። ክቡር ዶክተር ደሳለኝ ጫኔ ያነሳው ጥያቄ ላይ አሃዛዊ መከራከሪያዎችን አቅርቧል። የሀገሪቱ የድህነት መጠን አገዛዙ በተደጋጋሚ የሚጠቅሳቸውን ተቋማት እንኳን መነሻ አድርገን ብናይ በሀገሪቱ ውስጥ ያለውን የድህነት መጠን ምጣኔ በከፍተኛ ደረጃ እያደገ ሀገሪቱ ውስጥ ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ወድቋል ነው በዓለም አቀፍ ደረጃ ያለው ሪፖርት። በገጠር የነበረው የድህነት ምጣኔ ከ33 በመቶ ወደ 47 በመቶ አሻቅቧል ነው በዓለም አቀፍ ደረጃ ያለው ሪፖርት። እሱ አሽትቱት ልማቱን ይላል። ሌላኛው ኤችዲአይ ነው፣ ሂውማን ዴቨሎፕመንት ኢንዴክስ ነው ልማትን የምንለካበት። ሂውማን ዴቨሎፕመንት ኢንዴክስ ቢያንስ 3 ነገሮች አሉት የሰው ልማት ላይ ስለሚሰራ። አንደኛው የሰዎች የመኖር ምጣኔ ነው፣ ሂውማን ላይፍ ኤክስፔክተንሲ የምንለው። ሁለተኛው ትምህርት ነው፣ ሶስተኛው ደግሞ ኢንካም ነው። ዜጎች የመኖር እድሜያቸው ከተሻሻለ በትምህርት ያላቸው ተደራሽነት ከጨመረ እና ደግሞ ገቢያቸው ከጨመረ ኢንካማቸው ከጨመረ በህይወታቸው ላይ መሻሻል መጥቷል ብሎ ቢያንስ በእነዚህ 3 መመዘኛዎች ልማትን ይለካል። ምን ያህል ተማሪዎች ናቸው ሀገሪቱ ውስጥ ከትምህርት ገበታ ውጪ የሆኑት? ምን ያህል ዩኒቨርሲቲዎች ናቸው ተማሪዎችን መቀበል ያቆሙት? ቢያንስ በትምህርት እንኳን ነው ሰደው ቢባል የመኖር ምጣኔን እንውሰደው፣ ሀገሪቱ ውስጥ ላይፍ ኤክስፔክተንሲውን እንውሰደው። ስንቶቹ የአማራ ክልል አሁን የጤና አክሰስ የለውም መሳይ? ትግራይን የምታውቀው ነው፣ ፓርሻሊ ኦሮሚያ ውስጥ ያለውን ነገር የምታውቀው። ሌላኛው ኢንካም ነው። ምን ያህል ዜጎች የኑሮ ሁኔታቸው ተሻሻለ? በማሽተት አይደለም የሰው ልጆች ህይወት መቀየሩንም እናረጋግጠው። አይናችንን ገልጠን አይደለም፣ ጆሮአችንን ሰምተን አይደለም። በተጨባጭ በኑሮው ላይ እያንዳንዱ ሰው የመጣውን ለውጥ ማየት አለበት። ተጨባጭ የሆኑ ኢኮኖሚክ ኢንዲኬተሮች አሉ። ጥንቆላና ማርት አይደለም የምናምነው። ሳይንስ የዘመነበት ዘመን የተራቀቀበት ዘመን ላይ ነው ያለነው። ሌላኛው ፖቨርቲ ሬት አንደኛው ማሳያ የድህነት ምጣኔ። ከዛ ውጪ ዩኤንዲፒ የሚጠቀምባቸው ሶሻል ዴቨሎፕመንት የሚባሉ አሉ። በትምህርት በጤና እና ሌሎች ኢንፍራስትራክቸሮችን በተመለከተ አንዳንድ ሀገራት በሳይ እነዚህ ኢንካም በሀገር ውስጥ ያለ ጥቅል ምርት እንደው የዜጎችን መሻሻል አያሳዩም ብለው የዜጎችን ደስታ እስከመለካት የሄዱ ሀገራት አሉ። ነቡታን ለምሳሌ ግሮስ ዶሜስቲክ ሃፒነስ ይሉታል። የዜጎችን ደስታ ይለካሉ። ይሄ አገዛዝ ህዝቡ እየኖረ ያለው ተጨባጭ እነዛ ፓርላማ ውስጥ የሚያጨበጭቡት ሰዎች ቤታቸው ሲሄዱ ምናልባት የሚመገቡት የላቸውም። የትምህርት ቤት ክፍያ ለልጆቻቸው መክፈል የሚችሉ አይመስለኝም ካልሰረቁ በቀር። በእርግጥ በደሞዛቸው ያንን ማድረግ አይችሉም። በየትኛው መመዘኛ ነው አሽትታቸው ልማትን ታያላችሁ የምንባለው ነው? እንደ ህዝብ ሀገሪቱ ውስጥ ያለውን የኢኮኖሚ ድቀት በምን አሃዝ ልናስቀምጠው እንችላለን? አሉ የሚባሉ የዚህ ዘርፉ ምሁራን ሊቃውንት
የሚያስቀምጧቸው ማሳያዎች ቀላል አይደሉም በሁሉም ዘርፍ ማለት ነው በኢኮኖሚው ደረጃ ያለው ድቀት አይደለምና ዛሬ በሚቀጥሉት 10 ዓመታትና 20 ዓመታት እንዴት አድርገን ልናቃናው እንችላለን የሚል ስጋት አንዳንዱ ኢንተርጀነሬሽናል ኢፌክት አለ ተሸጋጋሪ የድህነት በአንዳንድ ሙሉ ለሙሉ እያወደማቸው ያሉ ክልሎች አሉ ማህበራዊ ልማት እንዳይኖራቸው በትምህርት በጤና በምን ቦምቦችን እያወደሙ አርሶ አደሩ ካልሰራ በምን መልኩ ነው ፕሮዳክቲቪቲ የሚኖረው በየቀየው አርሶ አደሩን ግማሹን በሚሊሻ ይበለምላል ግማሹን አርሶ አደር የጦርነት እንትን አድርጎታል ሀገሪቱ በፓራሚሊተሪ በሆኑ አፓራተሶች የምትተዳደር ነች አንድ ሀገር መሳይ በሚሊሻ መተዳደር ከጀመረ በኋላ ሀገር አይደለም ኮላፕስ ያደረገ ስቴት ነው ሚሊሻ ማለት ኮምፕሊትሊ የስቴት ፌለር ማሳያ ነው ሚሊሻ የሚል ነገር ከተጠቀምክ በኋላ ሀገር ማለት አትችልም ይሄንን የኢኮኖሚ ኮላፕስ ይዞ ብሌም የሚያደርገው ማንን ነው ኤርትራን ነው በሀገር ውስጥ በየቀኑ ለምትመለምለው ወጣቶች በየቀኑ ላለፉት 7 ዓመታት የምትማግዳቸው ወጣቶችን የምትመለምልበት አግባብ አጠቃላይ በሀገሪቱ ውስጥ ላሉ ተጨባጭ የፖለቲካ ምስቅልቅሎች ሌሎች አካላትን ተጠያቂ ካደረግ አንደኛ በሀገሪቱ ውስጥ አሁን ለደረሱት ግፎችና መከራዎች ብቻ ሳይሆን በቀጣይ ለደረሱት ነገሮች በእርግጥ እነዚህ ሰዎች መፍትሄ ያላቸው ወይ ብለህ ብትጠይቀኝ መፍትሄ ቢኖራቸው ኖሮ ኤክስተርናላይዝ አያደርጉትም በተጨባጭ የፖለቲካ ችግሮች ስላሉ ሀገሪቱ ውስጥ በተጨባጭ የፖለቲካ ፌለር ስላለ ሀገሪቱ ውስጥ እና በእንደዚህ አይነት ሁኔታዎች እንደዚህ አይነት ምላሾችን ሲሰጥ ተመለከታለን አንዳንዱን በተናጠል እንመልከታቸው ሰፋ ባለ መልኩ አጠቃላይ እይታን ነበር እንድታጋራን የፈለኩት ያንን በደንብ ነግረህናል እንደው ከተለያዩ ሰዎች ጋርም እንዲስወያይ ነበር አጠቃላይ የፓርላማው የህዝብ ተወካዮች ምክር ቤት የዛሬው መርሃ ግብር ወደ 4 ሰዓት አካባቢ ይሆናል ከግማሽ በላይ የሚሆነውን እሱ ተቆጣጥሮት እንደነበረም ያው በደንብ ሰዓቱን ለክተን ስናየው አብይ አህመድ ነው አብዛኛው ሰዓት ይዞ የነበረው በጣም በሚገርም ሁኔታ ትንግርቱ በደንብ አስልተናል ግማሽ ጦርነት ግማሽ ሰላም ሲሰብክ ነበር ስለ ሰላም ብዙ ርቀት እንሄዳለን ስለ ሰላም ሁሉ እጃችንን የተዘረጋ ነው አሁንም ቢሆን መሳሪያ ነሱም ካሉ እኛ ምን ጊዜም ዝግጁ ነን ሰላም በሰላም ነው ሁሉ ነገር የሚመጣው ይልና ደግሞ ግማሹ ደግሞ ጦርነት ጥሪ ነው የሚያደርገው የጦርነት ጉሰማ ለፍተናል ጥረናል ግረናል ከዚህ በኋላ እንግዲህ ያቁታል ይቀምሷታል እናሳያቸዋለን አቅማችንን ያቃሉ የራሳቸውንም አቅም ያቃሉ ከዛ በኋላ ድንፋታ ነው እንደዚህ አይነት ዝብርቅርቅ ያለ አንዴ ሰላም አንዴ ጦርነት አንዴ አድገናል አንዴ ደግሞ ልናድግ ነው እዛው በደቂቃዎች ውስጥ ተለዋዋጭና ተቃራኒ የሆኑ አቋሞችን ተቃርኖችን ሲያንጸባርቅ ነበር ይሄ አእምሮ አለመረጋጋት ነው እውነት ለመናገር ካንዴ ህክምና ስነ አእምሮ ሰው እንደዚሁ ደውሎልኝ ያለው ዛሬ የሰውዬ በትክክል የስነ አእምሮ በሽታ ተጠቂ እንደሆነ የተረዳውበት ነው አለ 5 ደቂቃ ባልሞላ ጊዜ ውስጥ ዝብርቅርቅ ያሉ ሐሳቦችን ሲያነሳ የዋለበት ጊዜ ነው ማለት ይቻላል ለማንኛውም እንደው ነገሮችን በተናጠል እንመልከታቸው ከኢኮኖሚ አንፃር ያለውን በሰፊው ሄደበታል ግን እንደው የተወሰነ ነገር ብታነሳ 2017 የስኬት ዓመት ነው አለ ኢትዮጵያ የታማታቀው የቀደሙ መንግስታትም ሞክረውት የማያውቁት እኛ ደፍረን ገብተንበት ኢትዮጵያ ላይ ሰማይ ከፍተናል መጋረጃውን ገልጠናል አለ ስለ የትኛው ኢትዮጵያ ነው የሚያወራው የራሱ ሰራዊት እኮ ደሞዝ ጥቅማ ጥቅም ልብስ ቀይሩልኝ ቅማል እየበላይ ነው ብሎ እኮ ስሞታ አቅርባውን እንቅስቃሴ ውስጥ ለውስጥ ተጀምሯል የጤና ባለሙያዎች እኮ በርካታ ሳምንታት አድማ ላይ ነበሩ በተለያዩ ክልሎች ሰራተኞች መምህራን የጤና ባለሙያዎች ደሞዝ ይከፈለን እያሉ ነው ገዋኔ ወረዳ አፋር ውስጥ ጠምቶናል እርቦናል የሚል መፈክር እኮ ይዘው ወጡ ስለየትኛው ህዝብ ነው የሚያወራው እውነት እንነጋገር እኔ ለተወሰኑ ደቂቃዎች ብልጽግና አርጌ ራሴን ቆጠርኩ እነሱ ጫማ ውስጥ ገባው ግድ የለም እንደው ትንሽ የሳሳ ልብ ይኑረኝ ብዬ ስለ ብልጽግና መልካም ነገር ለማሰብ ሞከርኩ
ራስን ማታለል ነው ራስን መካድ ነው ሰውነትን ማጣት ነው እንጂ ብልጽግና መንደር የሚባለው ነገር ጫፉም የሌለ መሆኑን ነው የምታረጋግጠውና እስቲ ከኢኮኖሚ አንፃር ያነሳቸውን አንዳንድ ነገሮች ስኬቶች ይላል እድገቶች ይላል የዓለም ባንክ ያወጣው መረጃ ለመደፍጠጥ ይሞክራል ኢትዮጵያን ሰማይ ሰቅላታል ምንድነው የሚያወራው ይሄ ሰውዬ ከጤናው እንዳልሆነ ግን ያው የዘርፉን ባለሙያዎች እየነገሩን ያሉት ትንግርቱ መሳይ እንግዲህ ቀደም ኢኮኖሚውን በተመለከተ እንግዲህ ኢኮኖሚ ልለካ ምንችልባቸው መለኪያዎችን ነው የምናወራው አሁን ሁለት አይነት ነገር ነው ያለው ወይ ኳንቲቴቲቭ ኢንዲኬተር አለ በአሃዝ የሚለካ አለ ሌላው ኳሊቴቲቭ ነው በሰው ልጆች ህይወት ላይ የሚመጣው ለውጥ ነው እና በመሰረተ ልማት ላይ የሚመጣው ለውጥ ነው ይሄ አገዛዝ ሊነግረን እየፈለገ ያለው ነገር ምንድነው የሚለው ነገር ነው ቀደም አንስቼዋለሁ በተለይ ኢኮኖሚውን በተመለከተ ህዝቡ በጠረጴዛው ላይ ያለውን ጧት ከንቅልፉ ተነስቶ ለልጆቹ የሚያበላውንና የሚያቀርበውን ቁርስ ነው የሚያውቀው ወይስ በአገዛዙ ቴሌቪዥን የሚነገረውን ይመን እኔ የምነግራችሁን እመኑ ነው ወይስ በተጨባጭ ኑሯችሁ የሚላችሁን እመኑ ነው እኛ በአለም ላይ የምናውቀው በሀገር አቀፍ ደረጃ ጥቅል ምርት ላይ የሚመጣው ለውጥ ወይንም ደግሞ በሰዎች ኳሊቴቲቭ ላይፍ ላይ በእያንዳንዱ ሰው ላይ የሚመጣው ተጨባጭ ለውጥ ነው ለውጥ ማለት ከግማሽ በላይ ያለውን የሀገሪቱን ህዝብ ካስራብክ በኋላ በአንድ በኩል ስንዴ አምርተን በሌላ በኩል ስንዴውን ለWFP ሸጠን WFP ህዝብ እንዲቀልብ አድርገናል በአንድ ድንጋይ ሁለት ወፍ አድርገናል የሚሉ ግለሰቦች ናቸው እነዚህ ሰዎች ስንዴ አመረትን ስንዴውን ደግሞ ለWFP ሸጠን እኔም ማቃቸው አንዳንድ ክልሎች ካላቸው 93 ወረዳ 92 ወረዳው በሴፍቲ ኔት ቢተዳደር ነው ምን ማለት ነው ሊትራሊ የሀገሪቱን ግማሽ የሚሆነውን ህዝብ የሚመግብ ኤንጂኦ አለ ሀገሪቱ ውስጥ ለምርጫ መወዳደር ያለበት ኤንጂኦ ነው ወይስ አገዛዙ ነው It's a partly an NGO-led country ላችኋለሁ እኔ ተማሪዎችን ዴቨሎፕመንት ነው ማስተምረው ከሶሲዮሎጂ በተጨማሪ ግራጁዌት ስኩል ላይ ኮርስ ሰጣል እና ተማሪዎችን በኤንጂኦ የሚተዳደር ሀገር ነው ግማሹ እሱ አፈናቅሎ በየመጠለያ ጣቢያው ከሶሪያ ህዝብ በላይ የሚሆን የአማራና የሶማሌ የአፋርና የኦሮሞ ተፈናቃይ በየመጠለያ ጣቢያ በሀገሪቱ ውስጥ የሚመገበው በእነዚህ ኤንጂኦዎች ነው ቀደም ያሉ መንግስታት የፉድ ሴኩሪቲን ጉዳይ የናሽናል ሴኩሪቲ ጉዳይ ያደርጉታል የምግብ ዋስትናን ጉዳይ የብሔራዊ ደህንነት ጉዳይ ያደርጉታል መሳይ ወደብ እናመጣልሃለን አይደለም ለህዝቡ የሚሉት በተጨባጭ የህዝቡን ህይወት ከመቀየር ጋር ነው ትግላቸው ከዚህ በፊት የነበረውን ሬቶሪክ ታስታውሳል ዋንኛ ጠላታችን ድህነት ነው ይባል ነበር በኢህአዴግ ጊዜ በርግጥም ድህነት በህዝብ ላይ ሊያመጣ የሚችለውን አደጋ ዳንስ በአንድ በኩል የተገነዘቡ ሰዎች ነበሩ ማለት ነው ኢህአዴግ በዛ በኢህአዴግ ስርዓት ውስጥ የነበረውን ሙስና ታውቃለህ በተለይ ከመለስ ሞት በኋላ በጣም እንደተስፋፋ ሪፖርቶች ያሳያሉ በእንደዛ አይነት ሁኔታ ውስጥም ተኮኑ በሀገሪቱ ውስጥ የነበረውን የደህንነት ምጣኔ መቀነስ ተችሎ ነበር በከተሞች ያለው የደህንነት ምጣኔ ወደ 22% በገጠር የነበረው የደህንነት ምጣኔ ወደ 33 እና ወደ 27% አካባቢ ድሮፕ አድርጎ ነበር ሻርፕሊ አሁን እንኳን ደንጋጭ ነው መለመሳይ አይ እኛ ብልጽግና የምንባለው በዚህ መዋቅር ውስጥ የታቀፍን ሰዎች ከሀገርና ከህዝብ የህዝብን ድህነት ስለምናስገብር ታክስ ስለምናደርግ ድህነት ኢትዮጵያ እኮ አሁን ሚዝሪን ታክስ የምታደርግ ሀገር ናት የህዝብን ጉስቁልና ግብር ታስከፍላለች የድሆችን ቤት አፍርሳ መሬት ትወስዳለች አርሶ አደር አፈናቅላ ሚሊሻ ታደርጋለች የህፃናትን ተስፋ የነጠቁ ሰዎች ናቸው እዚህ ጋር መተው ለህዝቡ ቀይ ባህርና ወደብ እናመጣልሃለን ይሉታል አያውቅም ብለው ነው የሚናገርለት የለም ብለው ነጥቀውታል መሳይ ኤቭሪቲንግ የተነጠቀ ህዝብ ነው
ኔሽን ሮብድ በአገዛዝ የተገፈፈ ህዝብ ነው የኢትዮጵያ ህዝብ። መሬት የሱ አይደል፣ ውሃ የሱ አይደል፣ መብራት የሱ አይደል፣ ትምህርት የሱ አይደል፣ ጤና የሱ አይደል፣ አየር የለው፣ ትራንስፖርት የለው፣ ሰላም የለው፣ ህይወት የለው፣ በንብረቱ ላይ አያዝ። እንዲህ አይነት ህዝብ አለ እንዴ በምድር ላይ? ያውም ነፃ ነኝ የሚል ህዝብ፣ ከቀኝ አልተገዛውም የሚል ህዝብ መተው ዛሬ ፓርላማ ላይ ሲነግረው የነበረው እኛ ምን ነግረህን ስማ ጆሮውን ክፈት ነው ሲለው የነበረው። አሽትት ውጣና እኔ የተከልኩትን እጽዋት ቤት ውስጥ የሚጨስ ነገር እንኳን ባይኖር የምትመገበው ድንች እንኳን ባይኖር ወጥተህ የተከልኩትን እጽዋት አሽትት። ምክንያቱም እንግዶች ሲመጡ የማላፍርበትን ከተማ እየገነባው ነው የሚለው። በኢትዮጵያ ሪያሊቲ አይደለም የሚያፍረው፣ በከተማ ውበት ነው የሚያፍረው። የኢትዮጵያ ነገስታት፣ ቀደምት ነገስታት ምድርን ተጠይፈው መንፈሳዊ ሴቶቻቸውን አጉልተው መንፈሳዊ ተቋማትን ሲገነቡ አንዳንዶቹ ነገስታት ለምሳሌ እነ ላሊበላ ራሳቸው በድንኳን ይኖሩ ነበር። ቤተ መንግስታቸውን አልነበር የሚያነጹት። ከዛ በኋላ የመጡት ግን በተለይ ደግሞ ባለፉት የኢትዮጵያ ዘመናዊ ታሪክ ውስጥ ኢትዮጵያን ለማቅናት ደፋ ቀና ብለው ደክመዋል። በጣም ለማዘመን ብዙ ሰርተው ብዙ ደክመዋል። ግን ድሃውን አልተጠየፉትም። ኢትዮጵያ ውስጥ አዎ ድህነት አለ። ይሄ የኢትዮጵያ ነባራዊ ሀቅ ነው። ግን ድሃውን ተጠይፈህ አይደለም የምትቀይረው ይሄንን ሀቅ። እንዴ ከተማችን ድሃን መምሰል የለበትም። ዛፍና መብራት ልንተክልበት ይገባል። ባይዘወይ ኮምፕሊትሊ የእሴት ልዩነት ነው ያለው ከኔ እኔ የምታገለው ለይሄን አገዛዝ ለዚህ ነው። ሀገርና ህዝብን የሚያይበት እይታ ኮራፕትድ ነው። ድሃን ይጠየፋል፣ ህዝብን ይጠየፋል። ሰርቶና አሰርቶ የልማቱ አካል ሂዩመን ሴንተርድ ሆኖ ህዝብን የልማቱ ማዕከል አድርጎ ህዝብን መቀየር ሲገባው ህዝብን ከከተማ በማውጣት ከተማን በመቀየር ራሱንና ህዝብን ለማታለል የሚፈልግ ነው። ዲሰፕቲቭ ነው። በሌሎች ህዝቦች አእምሮ ላይ መጥተው ኢትዮጵያን ሊጎበኙ በሚመጡ ሰዎች ላይ ሐላላ ኬላን አሳይቼ የኢትዮጵያን ህዝብ መልክና ገጽታ አታልልበታለሁ ብሎ ያስባል። የዓለም አቀፍ ተቋማት እንደዚህ አይሰሩማ። የዓለም አቀፍ ተቋማት ድህነትን የሚለኩበት የራሳቸው ፕሪሳይስ የሆነ ኢንዲኬተር አላቸው፣ መለኪያ አላቸው። እንዴት እንግባባ መሳይ? እነሱ እመኑ ጠግባቸዋል ይሉሃል፣ አንተ ደግሞ በተጨባጭ ተረባሃል። ለዚህ ነው መነቀል ነው። ዲስኦሪየንትድ ናቸው እና አብዛኞቹ አይ ቲንክ ማይንድ ሴታቸው ስነ ልቦናና የስነ ልቦና ውቅራቸው የታሪክ አረዳዳቸው ሀገሪቱንና ህዝቡን የሚመለከቱበት አግባብ የተንሸዋወረረ ነው። እዛ ደረጃ ነው የምንረዳው። ስለ ኢኮኖሚ የተሰጠውን ትንታኔ ከነክቡር ገና በላይ እኔ እንዴት አድርጌ ላስረዳ እችላለሁ? ከምጣኔ ሀብት ባለሙያዎቹ በላይ አንተ ጋርም የሚቀርቡት በዓለም አቀፍ ደረጃ በጣም የታወቁ የኢኮኖሚ ሳይንስ ልሂቃን ናቸው። በርካታ ሪፖርቶችን ጽሁፎችም የሚወጡት በእነዚህ ባለሙያዎች ነው። እነሱ ከነገሩን በላይ አገዛዙ የሚነግረንን እንዴት እንቀበልና እንዴት እንመን የሚለው ነው አንደኛው ነገር። ሌላው መሳይ ቀደም ያነሳው ነገር ከዚህ ከኢኮኖሚው ዞር ስንል ልማት በተለይ ላይ ትንሽ ሌላ አጀንዳ ለማንሳት ያህል ሳይሆን ምናልባት አንዳንድ የብልጽግና መንደር ሰዎችና አብይ አህመድ የተናገረውን ማብራራትም አስፈልገውም። የተናገረውን ተናግሯል። ሁላችንም የመረዳት አቅም ያለን የተናገረው ምን ለማለት እንደሆነ ማብራሪያም አያስፈልገንም። ግን እሱ እኮ ያለው አዲስ አበባ ቆሻሻ ነበረች፣ አሁን ጽዱ ስትሆን አፍንጫችሁን ተጠቀሙ ያለው ጽዳቱን ለማሳየት ነው አሉን። ኦኬ እናንተም ያላችሁት ይሁን። ጽዳት ከሆነ ጽዳት እንዴት ነው ከእድገት ጋር በምን ይገናኛል? ጽዳት ሌላ ጉዳይ ነው። ምናልባት አንዱ መለኪያ ሊሆን ይችላል፣ እሱ ሌላ ነው። ግን አፍንጫችሁን ተጠቅማችሁ ጥሩ ሽታ ከሸተታችሁ ኢትዮጵያ አድጋለች ብሎ ድምዳሜ መስጠት እንዴት ይቻላል የሚል መከራከሪያ
ሲመጣባቸው ብዙ ርቀት አይሄዱም፣ እዛው ላይ ፍሬን ይዛሉ፣ በአይን ይዋሉ። እንደ አዲስ አበባ እኮ የ5 ሚሊዮን ምናልባት በዛ ከተባለ 7 ሚሊዮን ነዋሪ ናት። የ130 ሚሊዮን ነዋሪን ህዝብ እድገት አዲስ አበባ ላይ በሚሸተትና በሚታይ ነገር እንደው ያለውም እውነት ይሁን አዲስ አበባ ከብዷት በኢንዱስትሪ ሰመጠች እንበል የአዲስ አበባን እድገት ለ180